ቤክ ፓስዋርዱን ታውቀዋለህ? የዚህ ፓስዋርድ መመኑ ነው። ምን እየሆናችሁ ነው? የታሰሩትን አስፈታለሁ። እነማንን? ማን የታሰረው? የተዘጋውን አስፈታለሁ ማለት ነው? አዎ የተዘጋውን ለምዶብኝ። ይህ የምትመለከቱት ቤተክርስቲያን የካባዶ ጂ7 መምረቁ ቅዱስ ሚካኤል ይባላልና በቦታ ጥበት በጣም ይቸገሩ ነበር። ካህናቱ የሚገቡበት የሚወጡበት በዚህኛው በኩል ነበር የነበረው እና ያው አሁን ይሄኛው ባለ ይዞታ ይሄን የምታዩት 2500 ካሬ ቤተክርስቲያኑ ነበር ይገለገልበት የነበረው። በዚህ 2 ወር ጊዜ ውስጥ ቤተክርስቲያኑ የማይገዛው ከሆነ ለሌላ አካል እንደሚሸጥ ተናግሮ ያው በምትመለከቱት መልኩ በቆርቆሮ ታጥሮ በሰንሰለት ተዘግቷል ማለት ነው። ካህናቶች አሁን የሚገቡበት የሚወጡበት ካያችሁት በላይ በኩል እየዘለሉ የሚወጡትና በጣም አስቸጋሪ ሁኔታ ላይ ያሉት። በዚህ 2 ወር ውስጥ 11 ሚሊዮን ብር ይሄን 2500 ካሬ እንድትገዙ ተብሏልና ለሱ ነው ሁላችን የተረባረብን ያለ ነው። ይሄንን እንግዲህ የሚመለከቱ ኢትዮጵያውያን የቻሉትን እዚህ በምናስቀምጠው አካውንት የቻሉትን ከ100 ብር ጀምሮ በማስገባት እንዲያግዙን ጥሪ ለማስተላለፍ ነው። ይሄን ለሚያደርጉ እንግዲህ እግዚአብሔር ይስጥልን፣ እኛም በእግዚአብሔር ስም እናመሰግናለን። ኧረ ቀላል ነው። አሁን ነው የሚገዙት 2 ወር መጥደ ለ11 ሚሊዮን ብር። ቅዱስ ሚካኤል ወዳጆች እኮ ኢቲኤም ናቸው። አዎ እንዴ የከበዱ ራሱ ያሉት አይበቁም እንዴ? እንደውም መጣው ይጂ